ከ22 ረጅም ዓመታት በኋላ አርሰናሎች የፕሪሚየር ሊግ ዋንጫ ማሸነፋቸውን አረጋግጧል። ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገ ጨዋታ ማንቸስተር ሲቲ ከበርንማውዝ ጋር አንዳቻ መለያየቱን ተከትሎ አርሰናሎች የ2025/26 የውድድር ዘመን የፕሪሚየር ሊግ አሸናፊ መሆናቸውን አረጋግጧል። በቆይታችንም ይህንን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። ምሽት 3 ሰዓት ተኩል ላይ በጀመረው የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት መርሃ ግብር ጨዋታ በርንማውዞች ከማንቸስተር ሲቲ ጋር አንዳቻ በሆነ ውጤት ማጠናቀቅ ይችላል። የበርንማውዝን ግብ በዚህ ሲዝን ለበርንማውዝ በጣም አስደናቂ የሚባል እንቅስቃሴን እያደረገ የሚገኘው ክሮፒ ሲያስቆጠር የማንቸስተር ሲቲን ግብ ሃላንድ ነበረ ማስቆጠር የቻለው። ውጤቱንም ተከትሎ አርሰናሎች የ2025/26 የውድድር ዘመን የፕሪሚየር ሊግ ዋንጫ አሸናፊ መሆናቸውን አረጋግጧል። አርሰናሎች ይህንን የፕሪሚየር ሊግ ዋንጫ ለማንሳት 22 ረዥም ዓመታትን መጠበቅ ግድ ብሏቸዋል። ለመጨረሻ ጊዜም አርሰናሎች ይህንን የፕሪሚየር ሊግ ዋንጫ ሲያሳኩ ምንም አይነት ጨዋታ ሳይሸንፉ ነበረ። ኢንቪንሲብል ቲም በመሆን የወርቁን ዋንጫ ማንሳት እችለው ነበረ። ከዛ በኋላም በተደጋጋሚ ይህንን ዋንጫ ያነሳሉ ተብሎ ተጠብቆ ነበረ። ነገር ግን በተለያዩ ምክንያቶች ይህንን ዋንጫ ሳያሸንፉ መቅረት ችሏል። ከሃይበሪ በተለይ ወደ ኤሚሬትስ ከተዘዋወሩ በኋላ የተለያዩ ሙከራዎችን ሲያደርጉ ተመልክተናል። በአርሴን ቬንገር ጊዜም በተደጋጋሚ ሁለተኛ ሲወጡ ተመልክተናል። እንደዚሁም በማይከል አርቴታም ጊዜም ላለፉት 3 ዓመታት ሁለተኛ ደረጃን ይዞ ሲያጠናቅቁ መመልከት ችለናል። በስተመጨረሻም በዚህ ሲዝን የዋንጫው ባለቤት መሆን ይችላል። የማይከል አርቴታም ትረስት ዘ ፕሮሰስ በስተመጨረሻም ፍሬያማ ሲሆን መመልከት ችለናል። ላለፉት ዓመታት አርሰናል በማይከል አርቴታ ስር ዋንጫውን ማንሳት ይችላሉ የሚሉ የተለያዩ ጥያቄዎች ሲነሱ ነበር። በተለይ ደግሞ ያለፉትን 3 ዓመታት ጥሩ መፎካከር ችሎ ነገር ግን በስተመጨረሻ በሰሯቸው ስህተቶች ዋንጫውን ማንሳት ሳይችሉ ቀርቷል። በዚህ ምክንያትም ብዙ ሰዎች በማይከል አርቴታ ላይ ጥርጣሬ ውስጥ ገብተው ነበረ። እንደዚሁም አንዳንድ የአርሰናል ደጋፊዎችም በማይከል አርቴታ ላይ ያላቸው እምነት ሙሉ ለሙሉ ሲጠፋ መመልከት ችለን ነበረ። እንደዚሁም አብዛኞቹ በሚባል ደረጃም የአርሰናል ደጋፊዎች ምናልባት በዚህ ሲዝን ዋንጫ የማያነሳ ከሆነ ከዚህ በኋላ በስራው ላይ መቀጠል የለበትም የሚሉ የተለያዩ አስተያየቶችን ሲሰጡ መመልከት ይችላል። እንደዚሁም ያለፉትን ጥቂት ጨዋታዎችም ስትመለከቱ አርሰናሎች ነጥብ ሲጥሉ ማንቸስተር ሲቲዎች ነጥብ እየሰበሰቡ እኩል ደረጃ ላይ መድረስም ችለው ነበር። በነጥብ እኩል ሆነው ነበር። ማንቸስተር ሲቲዎችም በጎል ክፍያም ከአርሰናልን በልጠውም የተቀመጡበትም አጋጣሚ ነበረ። ነገር ግን ማንቸስተር ሲቲዎች ከኤቨርተን ጋር ባደረጉት ጨዋታ ሁለተኛው አጋማሽ ላይ በ20 ደቂቃዎች ውስጥ በሰሯቸው ስህተቶች ነጥብ ሊጥሉ ችለዋል። ያንንም አጋጣሚዎች ደግሞ አርሰናሎች በጣም በጥሩ ሁኔታ ተጠቅመው በስተመጨረሻ የዋንጫ ባለቤት መሆን ችሏል። ይህንንም ዋንጫ ለማሳካት አርቴታ 6 ዓመታትን አሳልፏል። በእነዚህ 6 ዓመታትም በአርሰናል ውስጥ የባህል ለውጥ እንዲደረግ የካልቸራል ቼንጅም እንዲኖር ለማድረግ ከፍተኛ ጥረትም ማድረግ ችሏል። የመጀመሪያውም ስራው የነበረው በአርሰናል ውስጥ ሲኒየር የሚባሉ እንደዚሁም ደግሞ ለሱ የማይመቹ ተጫዋቾችን በማስወጣት ነበረ የጀመረው። ልክ እንደነ ላካዜት፣ ኦበሜያንግ እንደዚሁም ደግሞ ሜሲት ኦዚል አይነት ተጫዋቾች ክለቡንም ሲለቁ መመልከት ይችላል። በእነሱ ምትክም እንደነ ኦዴጋርድ፣ ሳሊባ፣ ጋብሪኤል ማጋሊሽ እንደዚሁም ሌሎችም ተጫዋቾችም ሲመጡ መመልከት ይችላል። እናም በነዚህ በ6 ዓመታትም እንግዲህ የተለያዩ ተጫዋቾችን ወደ ክለቡ በመቀላቀል አሁን ላይ የአርሰናል ምርጥ ቡድንን መገንባትም ችሏል። ይህንን ቡድን በሚገነባበትም ሰዓትም እንግዲህ ብዙ ተቃውሞችም ሲደርስበት ነበር። በተለይ ደግሞ በጣም ብዙ ወጪዎችን እያወጣ ነገር ግን እስካሁን ድረስ አንድም ዋንጫም አላሳካም የሚሉ የተለያዩ ድምጾችን ስንሰማ ነበር። በተለይ ለዴክላን ራይስ ከ100 ሚሊዮን ፓውንድ በላይ ሲያወጡ መመልከት ይችላል። እንደዚሁም ካይ ሃቨርትዝን በሰዓቱ የወጣበት ወጪ አይገባም የሚሉ ድምጾችን ስንሰማ ነበረ። ለነ ገብርኤል ጄሱስ፣ ዚቼንኮም የወጡት ወጪዎች ራሱ ተገቢ አልነበርም የሚሉ የተለያዩ ድምጾችን ስንሰማ ነበር። ነገር ግን ማይከል አርቴታ በተለያዩ ተጫዋቾች የተለያዩ ነገሮችን ሲሞክሩ መመልከት ይችላል። በእርግጥ በዚህ ሰዓት ዚቼንኮ በክለብ ውስጥ የለም። ገብርኤል ጄሱስም ቋሚ የሚባል ተሰላፊ አይደለም። ነገር ግን ካይ ሃቨርትዝ በርንሌይን ባያሸነፉበት ጨዋታ ላይ ብቸኛዋን ግብ አስቆጥሮ አርሰናሎች የዋንጫ ባለቤት እንዲሆን ማድረግ የቻለ ተጫዋች ነው እና ማይከል አርቴታ ከመጣ በኋላ አንዳንድ ዝውውሮቹ ስኬታማ ባይሆኑም እንኳን ራሱ አብዛኞቹ ግን የተሳኩ ዝውውሮች ናቸው የነበሩት። በየአመቱም ራሱን እያሻሻለ መጥቶ ቡድኑም እየተሻሻለ መጥቶ በስተመጨረሻም በዚህ ሲዝን የ2025/26 የውድድር ዘመን የዋንጫ ባለቤት መሆን ችሏል። ይህንንም ዋንጫ አርሰናሎች ለመሳም 22 ዓመታትን ነው የፈጀባቸው። እነዚህም ዓመታት ደግሞ በጣም ረዥም ዓመታት ናቸው የነበሩት።
ለአንዳንድ ደጋፊዎችም ይህንን ዋንጫ ለመጀመሪያ ጊዜ ነው ሲያነሱ እየተመለከቱ የሚገኙት። ምክንያቱም 28 ዓመት የሞላው ሰው ለመጨረሻ ጊዜ አርሰናል ዋንጫ በሚያነሳበት ሰዓት የ6 ዓመት ህፃን ልጅ ነው የነበረውና ምንም እንደሚመስል በደንብ ላያስታውሰው ይችላል፣ በደንብም ትዝ ላይለው ይችላልና ለመጀመሪያ ጊዜ ነው አሁን ላይ ይህንን ዋንጫ ሲያነሱ የሚያጣጥመውና ለነዚህ አይነት ደጋፊዎች ደግሞ በጣም ትልቅ ትርጉም ያለው ዋንጫ ነው። ወደ ሀገራችን ስንመልሰው ራሱ ከ22 ዓመት በፊት ብዙ የኳስ የምታይበት አማራጮች አልነበሩ፣ ብዙ እድሎች አልነበሩ። ምናልባት በቀበሌ መዝናኛ ቦታዎች ምናምን ሊታዩ ይችላሉ፣ እንደዚሁም ደግሞ ትልልቅ የሚባሉ ሆቴሎች ላይ ሊታዩ ይችላሉ እንጂ እንዳሁኑ በጣም የተስፋፋ አልነበረምና አብዛኞቻችን ለመጨረሻ ጊዜ አርሰናል ዋንጫ ሲያነሳ የተመለከተን አይመስለኝምና ለመጀመሪያ ጊዜ ነው አርሰናሎች ዋንጫ ሲያነሱ እየተመለከተን የምንገኘውና ለአብዛኞቹ የአርሰናል ደጋፊዎች ይህም በጣም ትልቅ ትርጉም እንዲኖረው አድርጎታል። ከዚህ በኋላም እንግዲህ አርሰናል ደጋፊዎች በዚህ ቡድን ትልቅ ተስፋን መጣልም የቻሉ ይመስለኛል። ምክንያቱም ምንጊዜም የሚከብደው የመጀመሪያውን ዋንጫ ማንሳት ነው። አርሰናሎችም የመጀመሪያው ዋንጫቸውን እስኪያነሱ ድረስ 6 ዓመታትን ፈጅቶባቸዋል። ከዚህ በኋላ ግን ይህ ቡድን ምናልባትም አብሮ የሚቀጥል ከሆነ ተጨማሪ ቡድኑን ሊያጠናክሩ የሚችሉ ተጫዋቾችም ወደ ክለቡ የሚቀላቅሉ ከሆነ በእርግጠኝነት በቀጣይ ዓመታትም ተጨማሪ ዋንጫ ሊያነሱ የሚችሉበት እድል እንዳላቸው መናገር ይቻላል። በእርግጥ አሁንም ሌላ ዋንጫ ማንሳት የሚችሉበት አጋጣሚ አለ። ቀጣይ ከፒኤስጂ ጋር የሻምፒዮንስ ሊግ የፍጻሜ ጨዋታ አለባቸው። ያንንም ዋንጫ አሸንፈው ማንሳት የሚችሉ ከሆነ ደግሞ በፕሪሚየር ሊጉ ላይ ወይም ደግሞ በእንግሊዝ ውስጥ ይህንን 2 ዋንጫ በአንድ ዓመት ውስጥ ማሳካት ከቻሉ ጥቂት ክለቦች ጋር መመደብ የሚችሉ ይሆናል። ለአርሰናልም በጣም ትልቅ ድልም ሆኖ ይመዘገብላቸዋል። ምክንያቱም በሻምፒዮንስ ሊግም እስካሁን ድረስ ምንም አይነት ዋንጫ ማንሳት አልቻሉምና ለመጀመሪያ ጊዜ ነው የሚሆንላቸው። ፕሪሚየር ሊጉንም ከ22 ዓመት በኋላ ማንሳትም ይችላልና ድርብ ድል ነው የሚሆንላቸው። ይህንንም ደግሞ ለማሳካት የሚያስችል ጥሩ ተጫዋቾች አሏቸው፣ ጥሩ የሚባል ስኳድ አላቸው። ይህንንም ደግሞ በዚህ ሲዝን በደንብ መመልከት ይችለናል። በእርግጥ አሁንም ድረስ በማይክል አርቴታ ላይ አንዳንድ ጥያቄዎች አሉ፣ በአርሰናል ላይም አንዳንድ ጥያቄዎች አሉ። በተለይ ደግሞ ማይክል አርቴታ ወደ አርሰናል ሲመጣ በመጀመሪያ ጊዜያቶቹ ላይ ሲጠቀሙ የነበረውን የጨዋታ ስታይል ስንመለከት፣ በተለይ ደግሞ ከ2 ዓመት ከ3 ዓመት በፊት የነበረውን የጨዋታ ስታይል ስንመለከትና አሁን ያለበትን ስንመለከት በጣም የተራራቀ ነው። ይዛኔ በጣም የሚያምር ጨዋታን ሲጫወት መመልከት ችለን ነበረ። አሁን ላይ ግን በአመዛኙ ጥንቃቄ ላይ ያተኮረ ጨዋታ ነው እየተጫወተ የሚገኘው። አንዳንድ ጊዜ ቦሪንግ የሚሆንበት ጊዜም አለ። እንደዚሁም ደግሞ ጨዋታዎችንም እያሸነፈም የሚገኘው ሴት ፒሶችን ተጠቅሞ ነው። ሰኞ ዕለት በነበረው ጨዋታ በርንሌን ሲያሸንፍ ራሱ ካይ ሃቨርትዝ ከኮርና በተሻማሽ ኳስ ነው ወደ ግብነት ቀይሮ አርሰናሎች አሸናፊ መሆን የቻሉትና ሴት ፒሶችንም በመጠቀማቸው እንግዲህ ብዙ ሰዎች ደስተኛ አይደሉም። እንደዛም ቢሆንም ግን ምንም ይሁን ምንም በስተመጨረሻ ዋንጫ ማንሳት ይችላል። ከዚህ በኋላም ከረጅም ዓመታት በኋላ 2025/26 የውድድር ዘመንን ማነው ዋንጫ ያነሳው ቢባል ቢጠየቅ አርሰናል ዋንጫ አነሳው ተብሎ ነው እንጂ አርሰናሎች እኮ እንደዚህ ሲጫወቱ ነበረ ምናምን ብሎ የሚያነሳ ሰው አይኖርም። ስለዚህ ይህንን ስኬት ማሳካታቸው ራሱ ለአርሰናሎች በጣም ትልቅ ትርጉም አለው። ለሚካኤል አርቴታም እንግዲህ በጣም ትልቅ ድል ሆኖም ተመዝግቦለታል። ምክንያቱም ደግሞ በጣም ብዙ ሰዎች በዚህ አሰልጣኝ ላይ ትልቅ ጥያቄዎችን ሲያነሱ መመልከት ይችለናል። ልክ እንደ አርሰናል ሁላ ሚካኤል አርቴታም በአርሰናል ቤት ውስጥም እንግዲህ በጣም ብዙ ውጣ ውረዶችን ማለፍ ይችላል። በጣም አስቸጋሪ የሚባሉ ጊዜያቶችንም ማሳለፍ የቻለም አሰልጣኝ ነው። በተለይ ያለፉትን 3 ዓመታቶች ዋንጫ ያነሳል ተብሎ ሲጠበቅ እስከ መጨረሻው ድረስም ሄዶ ዋንጫውን ሲያጣ መመልከት ይችላል። በዛ ምክንያትም ከአርሰናል ውጭ ያሉ ደጋፊዎች በዚህ ሰውዬ ላይ በጣም ሲያላግጡበት መመልከት ይችላል። ማንቸስተር ሲቲዎችም ሲያላግጡበት ተመልክተናል። እንደውም በቅርብ ጊዜያቶች ፓኒክ ኦን ዘ ስትሪት ኦፍ ለንደን የሚል ባነርም ይዘው ሲገቡ መመልከት ይችላል። እንደዚሁም ባለፈው ሲዘንም ሊቨርፑል ዋንጫ ባነሳበት ወቅት ላይም የሊቨርፑል ደጋፊዎች በአንፊልድ ከአርሰናል ጋር በተገናኙበት ሰዓት ኦልዌይስ ዘ ብራይድ ናት ዘ ግሩም የሚል ባነር ይዘው ገብቷል። ይህም ማለት እንግዲህ ሁልጊዜ ሚዜ ናቸው እንጂ ሙሽራ ሆናቸው አታውቅም የሚል ነበረ ባነር ይዘው የገቡት። እንደዚሁም ተመሳሳይ ነገሮችን ከሌሎች ደጋፊዎችም በተደጋጋሚ ሲሰሙ ነበርና ይህንን ሁላ ተቋቁመው ይህንን ሁላ ትችት ወደኋላ ትተው በስተመጨረሻ ዋንጫ ማሸነፋቸው ምን አይነት ጥንካሬ እንዳላቸው በደንብ የሚያሳይ ነው። በአእምሮ ደረጃ ጠንካራ እንደሆኑ በደንብ የሚያመለክት ነው። በእርግጥ ተጫዋቾች ላይም ትልቅ ጥያቄዎችም ሲነሳ ነበረ። በተለይ ደግሞ ዋንጫ አንስተው ስለማያውቁ ወደ መጨረሻዎቹ ምዕራፎች አካባቢ ላይ ሲደናገጡ ስህተቶችን ሲሰሩ መመልከት ይችላል። በበርንሌ ጨዋታ ላይም አንዳንድ ነገሮችንም ስንመለከት ነበረ። አሁን ለምሳሌ ካይ ሃቨርትዝ የሰራው ፋውል በቀይ ካርድ ሊያስወጣው ይችል ነበረ። ያ ደግሞ ጨዋታውን ሙሉ ለሙሉ ሊቀየር የሚችልበትም እድል ሊኖር ይችል ነበረ። እንደዚሁም ትሮሳርድም ጸብ ውስጥም ሲገባ መመልከት ይችላል ነበረ። በጣም ስሜታዊ ሆኖም ሲጫወትም የተመለከትንበትም እድል አለና ያ ደግሞ ዋንጫውን ለማንሳት ካላቸው
ጉጉት የመነጨ ነውና አንዳንድ ጊዜ ዋንጫ አለማንሳት ትልቅ ተጽዕኖ ይፈጥርባል፣ ትልቅ ጫና ውስጥ እንድትገባ ያደርጋልና ያንን ተቋቁሞ አሁን ላይ የዋንጫ ባለቤት መሆናቸው እንግዲህ ለአርሰናሎች ትልቅ እድል ሆኖ ይመዘገበላቸዋል። በቀጣይም በሻምፒዮንስ ሊግም ከፒኤስጂ ጋር ለሚኖራቸው ይህ እድል በጣም ትልቅ ሚና እንደሚጫወት መናገር ይቻላል። ምናልባት አርሰናሎች የፕሪሚየር ሊጉን ዋንጫ ባያነሱ ኖሮ በዛ የፍጻሜ ጨዋታ ላይም ሳይኮሎጂካሊ ተጎድቶ ሊገቡ ይችል ነበር። አሁን ላይ ግን የፕሪሚየር ሊግ ዋንጫ ማንሳታቸውን ተከትሎ በመጀመሪያ ደረጃ በክሪስታል ፓላስ ጨዋታ ላይ ቤንቹን ይዞ ሊገቡ ይችላሉ። ሙሉ ለሙሉ ትኩረታቸውን ለፒኤስጂ ጨዋታ ሊያደርጉ ይችላሉ። እንደዚሁም ደግሞ በሙሉ ኮንፊደንስ በሙሉ ራስ መተማመን በዛ ጨዋታ ላይ ይገባሉ ተብሎ ይጠበቃል። ያንንም ዋንጫ ለማንሳትም በጣም በትልቅ ተነሳሽነት በአንድነትም ወደ ጨዋታ እንደሚገቡ በእርግጠኝነት መናገር ይቻላልና የፕሪሚየር ሊጉን ዋንጫ ከ2 ዓመት በኋላ ማንሳታቸው ለአርሰናል ትልቅ ስኬት ሆኖ የሚመዘገብላቸው ይሆናል። በቀጣይ ሲዝንም አርሰናሎች ይህንን ዋንጫ ደግሞ እንደሚያነሱ ከፍተኛ ግምት እየተሰጠ ነው የሚገኘው። በተለይ ደግሞ ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር ይለያያል ተብሎ ነው የሚጠበቀው። ሊቨርፑሎችን በዚህ ሲዝን እያሳዩት ያለውን አቋም ሁላችንም እናውቃለን። በቀጣይ ሲዝንም እንግዲህ በጣም ተሻሽለው ይመጣሉ ተብሎ አይጠበቅም። ምናልባትም የአሰልጣኝም ለውጥ ሲያደርጉ ልንመለከት እንችላለን። ቼልሲዎችም በአዲስ አሰልጣኝ ነው ወደ ሜዳ የሚገቡት። እንደዚሁ ማንቸስተር ዩናይትዶችም ገና ሪቢውልድ ላይ ናቸው የሚገኙት። ሙሉ ለሙሉ ቡድናቸው ተገንብቶ አላለቀም። ስለዚህ በዚህ ሰዓት ላይ እንግዲህ ለቀጣይ ሲዝንም የዋንጫው ባለቤት ይሆናል ተብሎ ከፍተኛ ግምት የሚሰጠው አርሰናሎች ናቸው። ስኳዱንም ከተመለከትን ደግሞ ይህንን ነገር ለማሳካት ብቁ እንደሆኑ መናገር ይቻላል። ምክንያቱም ወሳኝ የሚባሉ ተጫዋቾቻቸው ፒክ የሚባል እድሜያቸው ላይ ነው የሚገኙት። አንዳንዶቹ ወደ ፒክ እድሜያቸው እየገቡ ነው የሚገኙት፣ አንዳንዶቹ ደግሞ እዛው ላይ ናቸው የሚገኙት። እንደዚሁም ደግሞ ከዚሁ ስኳድ ራሱ ብዙዎቹ ተጫዋቾች ወይም ደግሞ ብዙ ግልጋሎት የሰጡት ዋነኞቹ የሚባሉት ቋሚ 11 ውስጥ የሚገቡ ተጫዋቾች በቀጣይ ዓመትም ክለቡን ይለቃሉ ተብሎ አይጠበቅም። እንዲሁም ከነሱ በተጨማሪም ሌሎች ወሳኝ የሚባሉ ተጫዋቾች ምርጥ የሚባሉ ተጫዋቾችን ያዘዋውራሉ ተብሎ ነው የሚጠበቀውና በቀጣይ ዓመትም የበለጠ ጠንክረው ይመጣሉ ተብሎ ይጠበቃል። ያንን ማሳካት የሚችሉ ከሆነ ደግሞ በድጋሚ የፕሪሚየር ሊጉን ዋንጫ የማንሳት እድላቸው በዛው ልክ ከፍተኛ ነው የሚሆነውና ምናልባትም በዚህ ሰዓት ላይ ወደ አዲስ ኢራ እየገባን ይመስለኛል። ወደ አርሰናል ኢራ እየገባ ይመስለኛል። ላለፉት ጥቂት ዓመታት እንግዲህ የማንቸስተር ሲቲ ኤራ ነበረ፣ የሊቨርፑል ኤራ ነበር። ከዛ በፊትም ደግሞ የቼልሲና የዩናይትድ ኤራ ነበረ። አሁን ላይ እንግዲህ ወደ አርሰናል ኢራ እየገባን ይመስለኛል። ምናልባትም በቀጣይ ጥቂት ዓመታት ውስጥም የተለያዩ ዋንጫዎችንም ሲያሳኩ ልንመለከት እንችላለን። ለዛ ደግሞ ይህንን ዋንጫ ማንሳታቸው ትልቅ ሚና ይጫወታል ተብሎ ነው የሚጠበቀውና አርሰናሎች ከ22 ዓመት በኋላ ለመጀመሪያ ጊዜ የፕሪሚየር ሊግ ሻምፒዮን መሆን ችሏል። ለመላው የአርሰናል ደጋፊዎችም እንኳን ደስ አላችሁ ማለት እፈልጋለሁ። እናንተስ በዚህ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።